ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። ቃላት ምስረታን ማንበብ ከዛ ደግሞ ሳናይ መጻፍ፣ ቃላትን ሳናይ መጻፍ እንለማመዳለን ማለት ነው። እስኪ መጀመሪያ እነዚህን እያንዳንዳቸውን እናነባቸውና ከዛ ደግሞ እነዚህን ሳናይ ያነበብናቸውን ሳናይ የጻፍን እንለማመዳለን ማለት ነው። እሺ ይቺ ማነች? ይሄ ቃላትን ማንበብ እና መጻፍ ይላል። እሺ ከዚህ ስንጀምር ይቺ ማናት? ወ፣ ይቺ ረ፣ ይቺ ቀ፣ ይቺ ት በአንድ ላይ ወረቀት ምን ይሆናል? ወረቀት። እሺ ወረቀት። ይቺስ ማ፣ ይቺ ህ፣ ይቺ በ፣ ይቺ ር በአንድ ላይ አገጣጥመን ስናነበው ምን ይሆናል? ማ ህ በ ር ማህበር ምን ይሆናል? ማህበር። እሺ ይቺስ መ፣ ይቺ ደ፣ ይቺ በ፣ ይቺ ቅ መ ደ በ ቅ ምን ይሆናል? መደበቅ መደበቅ። እሺ ይቺስ በ፣ ይቺ ሰ፣ ይቺ ለ በ ሰ ለ በአንድ ላይ በሰለ በሰለ። እሺ ይቺስ ው፣ ይቺ ሸ፣ ይቺ ት በአንድ ላይ ስናነበው ነው የሚሆነው? ው ሸ ት ምን ይሆናል? ው ሸ ት ውሸት ይሆናል ማለት ነው። ይቺስ ሜ፣ ይቺ ት፣ ይቺ ር በአንድ ላይ ሜ ት ር ሜትር ሜትር። እሺ ይቺስ መ፣ ይቺ ራ፣ ይቺ ድ ምን ይሆናል? መራድ 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 ይሆናል ማለት ነው። መራድ። እሺ ይቺ ሰ፣ ይቺ በ፣ ይቺ ሰ፣ ይቺ በ በአንድ ላይ ለማንበብ ምንም ሌላ የምንጨምረው ነገር የለም። ስሙን ክፍተት ሳይኖረው አከታትለን መጥራት ነው። ሰ በ ሰ በ ምን ይሆናል? ሰበሰበ ሰበሰበ። እሺ ይቺስ ደ፣ ይቺ ሞ፣ ይቺ ዝ በአንድ ላይ ምን ይሆናል? ደ ሞ ዝ ደሞዝ ደሞዝ። ይቺስ ሰ፣ ይቺ ላ፣ ይቺ ም በአንድ ላይ ምን ይሆናል? ሰ ላ ም ሰላም ሰላም። እሺ ይቺስ ቀ፣ ይቺ በ፣ ይቺ ቶ በአንድ ላይ ምን ይሆናል? ቀ በ ቶ ቀበቶ ቀበቶ ቀበቶ። እሺ ይቺስ ሙ፣ ይቺ ሴ በአንድ ላይ ሙ ሴ ምን ይሆናል? ሙ ሴ ይሆናል ማለት ነው። ሙሴ። እሺ ይቺስ ደ፣ ይቺ ስ፣ ይቺ ታ በአንድ ላይ ምን ይሆናል? ደ ስ ታ ደስታ ደስታ። እሺ ይቺስ ከ፣ ይቺ በ፣ ይቺ ደ በአንድ ላይ ከበደ
ከበደ ከበደ ከበደ። እሺ ይቺስ መ ይቺ ቀ ይቺ የ ይቺ ር በአንድ ላይ መቀየር መቀየር። እሺ ይቺስ መ ይቺ ደ ይቺ ገ ይቺ ፍ በአንድ ላይ ስናነበው መደገፍ መደገፍ። ስለዚህ እንደዚህ እያደረግን ምን ማለት እንችላለን? መለማመድ እንችላለን ማለት ነው። አሁን ደግሞ የምናደርገው ሳናይ መጻፍ ማለት ነው። ወረቀት፣ ማህበር፣ መደበቅ፣ በሰለ የሚለውን ሳናይ እየጻፍን እናያለን ማለት ነው። ከዛ በፊት በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ መለማመድ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም ሶሻል ሚዲያ ደውሉልን፣ ሀይበሉን። የምትፈልጉትን ትምህርት በአጭር ጊዜ አቀላጥፈን እናስተምራችኋለን ማለት ነው። አሁን ወዴት እንሄዳለን? ወደ ልምምዳችን ማለት ነው። ወደ ልምምዳችን ቃላትን ማንበብና መጻፍ ቃላትን ማንበብና መጻፍ። እስቲ አሁን ወረቀት ብላችሁ ጻፉ እስቲ። ወረቀት 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 ወረቀት። እስኪ በጋራ እንጻፈውና የጻፋችሁት ልክ መሆኑን እንየው። ረ ቀ ት ወረቀት እንዲያርጋችሁ ጽፋችሁ ከሆነ ልክ ናችሁ ማለት ነው። አሁን ደግሞ ማህበር ማህበር። እሺ ማህበር ብላችሁ ጻፉና ደግሞ በጋራ እየጻፍን እናየዋለን ማለት ነው። እሺ አሁን ደግሞ ማህበር ብላችሁ የጻፋችሁትን በጋራ ጽፈን እናየዋለን ማለት ነው። ማህበር። እንደዚህ አድርጋችሁ ጽፋችሁ ከሆነ በትክክል ጽፋችሁታል ማለት ነው፣ ሳትሳሳቱ በደንብ። እሺ አሁን ደግሞ መደበቅ ብላችሁ ጻፉ እስኪ። መደበቅ መደበቅ መደበቅ። እሺ በጋራ ጽፈን ነው። መደበቅ። እንደዚህ አድርጋችሁ ከጻፋችሁ ይህንን በትክክል ነው የጻፋችሁት ማለት ነው። እሺ አሁን ደግሞ በሰለ ብላችሁ ጻፉ እስቲ። በሰለ በጣም ቀላል። በሰለ እስኪ በጋራ ጽፈን ነውና ከጻፋችሁት ጋር እያመሳሰላችሁ በትክክል መጻፍ አለመጻፋችሁን ቼክ ታደርጋላችሁ ማለት ነው። በሰለ እስኪ እንደዚህ ትክክል ነው የጻፋችሁት? አሪፍ። እሺ አሁን ደግሞ ውሸት ብላችሁ ጻፉ እስቲ። ውሸት ከወቤት ሁለተኛዋንና እዚያ ሸት ከተቤት ስድስተኛዋን ውሸት ብላችሁ ትጽፉ ማለት ነው። ይቺ ከወቤት ስድስተኛዋና ሁለተኛዋ ተመሳሳይ ድምፅ አላቸው ማለት ነው። ሸት እንደዚህ አድርጋችሁ ጽፋችሁ ከሆነ በትክክል ጽፋችሁታል። አሁን ደግሞ ሜትር ከመቤት አምስተኛዋን ፊደል ሜ፣ ከተቤት ስድስተኛዋን ፊደል ት፣ ከዛ ከረቤት ስድስተኛዋን ፊደል ር፣ ሜ ት ር ሜ ት
ትር። እሺ እንግዲህ ደግሞ በጋራ ጽፈን ነው ሜ ሜ ሜ ት ሜት ይኸው ከተቤት ስድስተኛ ፊደል ይችናል ት ከረቤት ደግሞ ር ይችናል ስድስተኛ ፊደል በአንድ ላይ ምን ይሆናል? ሜትር። እንደዚህ አድርጋችሁ ጥፋችሁ ከሆነ ትክክል ናችሁ። አሁን ደግሞ መራድ ብላችሁ ጻፉ እስቲ። መራድ መ የመጀመሪያ ፊደል ናት። ራ ከረቤት አራተኛ ፊደል ራ ብለን እናነባታለን። ከደቤት ደግሞ ስድስተኛ ፊደል ድ በአንድ ላይ መራድ ምን ይሆናል? መራድ መ መ ራ ራ ድ ከደቤት ስድስተኛ ፊደል ድ ብለን እናነባታለን። ይህ በአንድ ላይ ምን ይሆናል? መራድ። እንደዚህ አድርጋችሁ ጽፋችሁ ከሆነ በትክክል ጽፋችኋል ማለት ነው። እሺ አሁን ደግሞ ሰበ ሰበ ብላችሁ ጻፉ። ሰበ ሰበ በጣም ቀላል። ሰበ ሰበ የሰና የበ የመጀመሪያ ፊደል ሰ እስቲ በጋራ ጽፈን ነው ሰ በ ሰ ሰበ ሰ በ ሰበሰበ። እንደዚህ አድርጋችሁ ጽፋችሁ ከሆነ በትክክል ነው የጻፋችሁት ማለት ነው። እሺ አሁን ደግሞ ደሞዝ ከደቤት የመጀመሪያ ፊደል ከመቤት ደግሞ የመጨረሻዋ ሞ ብለን የምናነባት ከዛ ቤት ደግሞ ስድስተኛዋ ደሞዝ ደሞዝ። እሺ ጻፋችሁ። አሁን ደግሞ ይሄን ደግሞ በጋራ ጽፈን ነው ማለት ነው። ደ ደ ሞ ደሞ ዝ ደሞዝ። ይኸው እንደዚህ አድርጋችሁ ጽፋችሁ ከሆነ በትክክል ጽፋችኋል ማለት ነው። አሁን ደግሞ ከዚህ ቀጥላችሁ ሰላም ብላችሁ ጻፉ እስቲ። ሰላም ከሰቤት የመጀመሪያዋ ከለቤት አራተኛዋ ከመቤት ደግሞ ስድስተኛዋ ሰላም ሰላም። እሺ አሁን ደግሞ በጋራ ነው የጻፋችሁትን ሰ ላ ም ሰ ላ ም። እንደዚህ ከጻፋችሁ በትክክል ጽፋችሁታል ወይም ደግሞ ችላችኋል ማለት ነው። እሺ አሁን ደግሞ ቀበቶ ብላችሁ ጻፉ። ቀበቶ ቀና በ የመጀመሪያ ናቸው። ቶ ደግሞ የተ መጨረሻ ቶ ብለን የምናነበው ቀበቶ ቀበቶ። እሺ ከጻፋችሁ በጋራ ደግሞ እንጽፈን ነው ቀ ቀ በ በ ቶ። እሺ እንደዚህ ጽፋችሁ ከሆነ በትክክል ጽፋችኋል ማለት ነው። ቀበቶ ብላችሁ። እሺ ከዚህ ቀጥላችሁ ደግሞ ሙሴ ብላችሁ ጻፉ እስቲ። ሙሴ ከመቤት ሁለተኛ ከሰቤት አምስተኛው ሙሴ ሙሴ ሙሴ። እሺ ይህንን በጋራ ጽፈን ነው ሙሴ ሙ ይኸው ሙን ስንጽፋት የመጀመሪያ ምን እንጽፍና ከዛ ከጎኗ ቅጽል ስናደርግባት ሙ ትሆናለች ማለት ነው። እሺ ሴ ደግሞ ይኸው እግሯ ላይ ቀለበት ሙ ሴ። እሺ አሁን ደግሞ ደስታ ብላችሁ ጻፉ እስቲ። ደስታ ደስታ ደስታ። እሺ አሁን ደግሞ በጋራ ጽፈን እናያቸዋለን ማለት ነው። ስ ታ
ደስታ ደስታ። እንደዚህ ጽፋችሁ ከሆነ በትክክል ጽፋችሁታል ማለት ነው። እሺ አሁን ደግሞ ከበደ ብላችሁ ጻፉ። ከበደ ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ከበደ ከበደ። እሺ እስካሁን የጻፋችሁትን የትኛው ላይ ስህተት እንዳገኛችሁ የትኛው ልክ እንደሆናችሁ ደግሞ ዙራችሁ በኋላ ቸክ ታደርጋላችሁ ማለት ነው። እሺ ከበደ የሚለውን በጋራ እንጻፍና ነው ከበደ ከበደ። እንደዚህ ጽፋችሁ ከሆነ ልክ ናችሁ። አሁን ደግሞ መቀየር 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 ብላችሁ ጻፉ እስኪ። እሺ አሁን ደግሞ በጋራ ጽፈን ነው መቀየር። እንደዚህ ከጻፋችሁ ምንም ስህተት ሳይኖራችሁ ጽፋችኋል ማለት። አሁን ደግሞ መደገፍ ብላችሁ ጻፉ እስቲ። መደገፍ እሺ መደገፍ 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 እንዲያርጋችሁ ጽፋችሁ ከሆነ በትክክል ጽፋችሁታል ማለት ነው። እንደዚህ እያደረጋችሁ እያነበባችሁ እየጻፋችሁ ሳታዩ እያያችሁ ትለማመዳላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። በአጭር ጊዜ የምትፈልጉትን አቀላጥፈን እናስተምራችኋለን። ማንበብ መጻፍ ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ